አርሰናል 1 ሳውዛምፕተን 2 አብዛኞቻችሁ በጣም ተቃጥለዋል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። ወተት እንኳን አላዘጋጁም። ተቃጥል ያቃጥላችሁ። ወይኔ ማንም አለሊ መጥቶ መፈንጫ እንሆን። ወይኔ አንተ በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። አራርቴታ ግን ከየት ነው የምታስጭነው? ቅሌት ቆይ አያልቅብህም ወይ? የሲቲው ሲገርምን በሳውዛምፕተን ኢንተርናሽናል ብሬክ ስትሄድ ሾተህን ስትመለስ ለጥልጥህን ተጫዋቾች ከኢንተርናሽናል ለምን መለስካቸው? ለምን ሳይፋለጡ ምንም ላይ ጠቅሙ ቱታ ለብሶ እንደዚህ ምናምን እያለ ከእንትን ሲወርድ ወይ የሆነ ቦታ ሲሄድ ምን አባ ልትፈጠራ ለምን አባ መጣ? ሂድ ወደ ግዳጅ ሂድ፣ ወደ ሀገር ሂድ። ከስንት ጨዋታ ከምን ያስመለጥን የእኛ ጤና አይምሮ እንድታስመልጠው ነው እንዴ? በሳውዛምፕተን ምን ነው ቸኮል ፊልም እንዳያዘው ስትሄድ ገለህን ስትመጣም እንደዚህ መሰል ከየት ነው የምታመጣው? አርቴታ አራኡዙ ቢላ እኔ አሁንስ በቃ እኔ ቋቃለኝ ይሄ ነገር። ወይኔ ማስተሬሊ ቆይ እናንተንማ በቀጥታ በሁለት ተከታታይ ሳምንት ከሁለት ውድድሮች ወጣናል። ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበረ። ልክ ቦል ሲገባብን ነው መጫወት የምንፈልገው የሚመስለው። ዛሬ ሲሪየስ የሆነ ክለብ ከሆነ ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየንበት ጨዋታ ነው። የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው። እነ ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤንጃሚን ዋይት በጣም ነው የምታስቁት። በእናታችሁ ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመንድ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው አሁን ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናችሁ። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው ማይችለው? ሳውዛምፕተን እንዴ ራሱ የተጫዋቾች ሬት ኬፓ 1 ከ10 ሉዊስ ኬሊ ጋር 2 ከ10 ከዛ ሞስኬራ ጋር ሄደ። ሞስኬራ 1 ከ10 ሁለተኛ ባትጮት ደስ ይለኛል። ቤንዋይት ጋር ሄዳል። ቤንዋይት -5 ባትጮት ደስ ይለኛል። ሃቨርዝ ጋር ሄዳለን። አንተ ጭንቅላትን ያዛ 3 ከ10 በጣም ነው የምታናድረው። ገና እንዳለ ሺት ናችሁ። ኢሞሽናል ዳሜጅ